ዛሬ በማንነታችን ውስጥ እኛ የሚያስቸግሩን ወይም የተቸገርንባቸው ነገሮች ከልጅነታችን ጀምሮ በማንነታችን ውስጥ በውስጣችን ውስጥ አድገው የመጡ ነገሮች እንደሆኑ አረጋግጠናል። ጥናቱም ያንን ነው የሚያመለክተው። ስለዚህ ልጆች የምናሳድግ ሰዎች ደግሞ የነገ ማንነታቸው ውስጥ ልጆች ሊያስቸግሯቸው ዛሬኛ የተቸገርንበት ነገ በእነሱ ላይ እንዳይደገም በእኔ ይብቃ ትውልድ ይዳን ማለት አለበት ወላጅ። የሚነግር ውስጣችን ትክክለኛ መልስ ነው የሚሰጠው። ትክክለኛ መልስ ውስጣችን ነው ያለና አእምሯችን ካዳመጥን መልሱ እናገኘዋለን። በዛ ብንመራ አሪፍ ነው። ግንኙነቶቻችንን መፈተሽ አለብን። መቼም ይሉንታ የሚመጣው ከሰዎች ጋር ባለን ግንኙነት ነው አይደለ? ስለዚህ ይሉንታ ወደኛ የሚመጣበትን መንገድ ለማጣራትና ለመመከት ግንኙነቶቻችን ከነማን ጋር ነው? ዳይሬክት አንሰር ዳይሬክት ኩዌስችን ነው። ለምሳሌ እዚህ ሀገር ላይ እኔ ያለሁበት ሀገር ዳይሬክት አንሰር እና ኩዌስችን ነው። በቃ አንተ ለሱ ልትረዳው ብለህ ወይም ደግሞ እሺ ምናምን ካልከ ምን ይለኛል ምናምን ብለህ እሱ በቃ ተመችቶህ እንዳደረከው ነው የሚያስበው። ኤግዛክትሊ ምንም ነገር አስቦ የሚያስብልህ ነገር የለም። በቃ ስለዚህ አንተ እሺ ስላልከው በቃ እሱ ስለተመቸህ ጊዜ ስላገኘህ ነው ያገዝከውና ያረዳኸው። እንደዛ ነው የሚለው ባስቡ። ትህትናና ራስን ዝቅ ማድረግ ከሰዎች ጋር ያለን ግንኙነት አንዳንዴ ራስን ዝቅ ማድረግ እንደ ትህትና የመታየትም ባህሪ በእኛ ማህበረሰብ ውስጥ በእኛ ባህል ውስጥ ይታያል። እና ራስን ዝቅ ማድረግ ምን ማለት ነው? እስከ የትስ ድረስ ነው መሆን ያለበት? እንደው ከዚህ ከይሉንታ ጋር ተያይዞ አንዳንዴ ትሁት መሆን ጥሩ ነው። ትህትና ያስፈልጋል። ከሰዎች ጋር ለመኖር ምን ማለት ነው? ሰዎችን ለመረዳት የተከፈተ ኦፕን የሆነ አይምሮ መያዝ። ቅድም አንተ እንዳልከው ይሄ ሰው እውነት ትክክለኛ ልረዳው የሚገባ ሰው ነው ወይ? የኔ እርዳታ ያስፈልገዋል ወይ? እኔስ ለመርዳት ትክክለኛ ቦታ ላይ ነው ያለሁት ወይ የሚሉትን ጥያቄዎች መጀመሪያ ሰው መጠየቅ አለበት ቆም ብሎ። ከዚህስ በፊት የነበረን ግንኙነት ይሄ ሰውዬ በትላንትና ግንኙነታችን ውስጥ ከኔ ጋር ምን አይነት ግንኙነት አለው? ጤናማ ነው ወይ? ለኔ በምን አይነት መልኩ ነበረ ግንኙነቱን ያሳየኝ የሚለውን ቆም ብሎ ሰው መመርመር አለበት ያልከው በጣም ትልቅ ነጥብ ነውና ይሄ ራስን ዝቅ ማድረግ ኔጌቲቭ አውትካምም አለው። አንዳንዴ ትሁት በእኛ ማህበረሰብ ውስጥ ትህትና ሌላ ትርጓሜ ይዛል። ትሁት ሆነ ስትገኝ ሰዎች አድቫንቴጅ የሚያዝ ነገሮችን ወደ ሌላ እንደውም ጭራሽ አንተ ሞኝ እንደሆንክ ሁሌ ሊጠቀሙብህ እንደሚፈልጉ አይነት ነገር ውስጥ ይከታል። የተሸገረ ሰው እንደገና ደግሞ ላንተ ይልኩልሃል፣ እሱ ይረዳሃል ይላል። እሱ ከመርዳት አልፎ ሰው ይልክልሃል። ኤግዛክትሊ አንተ ምን አደረኩ መሰለ? አንዳንድ ሰው ድንገት መጥቶ ይጠይቃልና ፈጥነህ መልስ ልትሰጠው ይፈልጋል። ሰው እንደዛ ነው የሚፈልገው። ዳይሬክት መልስ ይፈልጋልና እኔም ከዛ ከራሴ ጋር ምን ስምምነት አደረኩ መሰለ? የሆነ ሰው ሲጠይቀኝ እንደ ጥያቄ ሲመጣ በቃ እሺና ኖ አለ ማለት ነው የቆረጥኩ። በቃ ማሰብ አለብኝ ስለዚህ የሆነ ነገር ውሳኔ ከመወሰን በፊት በቃ ብቻ አይሆንም መመለስ አለብኝ። የሆነ ጥያቄ በቃ ዳይሬክት መመለስ የለብኝ ማሰብ አለብኝ። እና እንደዛ ብዬ ፕሮግራም አወጣሁ። በቃ ምክንያቱም እኔ ራሴ ሰው ዳይሬክት ሲጠይቀኝ እንዳልኩ ነው አስቀድም የሚያየው ከኔ ፕሮግራም ነው ኮምፔር ማደርገው። ካሰብኩበት ግን ትክክለኛው ላገኝ ይችላል። ዳይሬክት መልስ ከሆነ ግን በቃ በተሰጠኝ ጥያቄ ነገር ነው መልስ መስጠት የሚፈልገው። ካሰብኩበት ግን
ሌላ ነገር ላመጣ እችላለሁ እና ለዛ ምክንያት እናደረኩት በቃ የሆነ ሰው ከጠየቀኝ በቃ ፕሮግራም ማየት አለብኝ አስብለታለሁ እስቲ አየዋለሁ የኔ ፕሮግራም ምናምን ብለህ ታራዝመዋለህ የጥያቄ መልስ መስጠት ማለት ነው ከዛ በኋላ አንተም ጊዜ ታገኛለህ ለማሰብ ማለት ነው አስቀድመን ያነሳውን ጥያቄዎች ትክክለኛ ሰው ነው ወይ እርዳታ የሚያስፈልገው ሰው ነው ወይ እኔስ ይመቸኛል እኔም ትክክለኛ ቦታ ነው ያለው ለሱ ለመርዳት ምናምን ለማሰብ ጊዜ ያስፈልጋልና ለዛን ለማግኘት ደግሞ እስቲ ፕሮግራም ያያዋለሁ ሚለው ሜላ እንደ መፍቲ አደርግ ነበር ያንተ ነገር ደግሞ ጨምርለት በጣም ጥሩ ተመልካቾቻችን በጣም ደስ የሚል ሐሳብ ላይ ነው እየተንሸራሸርን ያለ ነው በጣም ጥሩ የሆነ ምናልባትም እናንተ የራሳችሁ ኤክስፒሪየንስ አላችሁ በተጨባጭ የምታቁት ያለፋችሁት የህይወት ልምድ ስላላችሁ ከሱ ጋር ያጣጣማችሁ እስቲ እናንተን ደግሞ ኮሜንት ላይ ተጽፉልናላችሁ ምናልባት እኮ ተመሳሳይ ከመናነሳው ሐሳብ ጋር ቁጭ ብሎ ይሄንን ሐሳብ እየተገረመ የሚያዳምጥም ሰው ይኖራል ምክንያቱም አንድ አይነት ቦታ ነው ያደግነው አንድ አይነት ማህበረሰብ ውስጥ አንድ አይነት ባህል ውስጥ አብዛኛው ቤት ውስጥም የተለመደው የልጅ አስተዳደግም ራሱ ተቀራራቢ ነውና እናንተም እስቲ ኮሜንት ላይ ሐሳባችሁን አስቀምጡልን የእናንተን ኤክስፒሪየንስ እኔ እንደው ይሱዬ አሁን እንትኑን አነሳን እንግዲህ ይሄ በጣም ይሉንታ ሰው ምን ይለኛል የሚለው የህይወት ልምዳችን አብዛኛው ጊዜ ጎጂ እንደሆነ ለራስ መቆም አለመቻልን እኛ ልናደርግ ያሰብነው ነገር ያለ ምን ጭራሽ ያልጠበቅነው ያላሰብነው ሰው መጥቶ ልናደርግ የፈለግናቸውን ነገሮች አስተጓጉሎ እሱ እንዲሆንለት የፈለገውን ነገር በእኛ የይሉንታ ማንነት እየተጠቀመ ማለት ነው በእንደዚህ አይነት ጉዳት ውስጥ የሚያልፉ ሰዎች ምን ማድረግ አለባቸው ምን እናደርግ አሁን እንደዚህ አይነት እንደ ባህል በማህበረሰባችን ውስጥ የተለመደ እስኪመስል አንዳንዴ ነው ጥሩም ተደርጎ ምናልባትም እዚህ ተመልካቻችን ሊኖር ይችላል እንዴ ምን ክፋት አለው የራስን ትቶ ለሰው መኖር ብሎ የሚያስብም ሰው ይኖራልና ግን ምንድነው እኔ የማስበው አብዛኛው ማጆሪቲው የሚፈልገውን እንደ መፍትሄ አንዳንድ ነገሮች ብናነሳ እኔ እንደ መፍትሄ ከማነሳ ዋነኛው ነገር አዳልት የሆነ ሰው ትልቅ ሰው እድሜው ከ20 በላይ የሆነ ሰው የሚፈልገውን የሚያውቅ ሰው እቅድ ያለው ሰው አላማ ያለው ሰው በተለይ ደግሞ ህልምና ራዕይ ያለው ሰው በየቀኑ ህልሙንና ራዕዩን ሊያሳካ ያስቀመጠው ሰው ካለ ይሄንን የሚያዳምጥ ሰው ለእንደዚህ አይነት ሰው እንደ መፍትሄ ሲጀመር እንዲህ አይነት ሰው መንገዱንም ያውቃል በመንገድ ውስጥ የሚመጡትንም ሰዎች የሚያስተናግድበት የራሱ የሆነ ስርዓት አለው የራሱ የሆነ ፕሪንሲፕል የኑሮ ፕሪንሲፕል አለው እንደዚህ አይነት ሰው ህልም ያለው ሰው ግብ ያለው ሰው ለመጣው ሰው ሁሉ የሱን እቅድና የሱን ህልም አሳልፎ አይሰጥም ስለዚህ እኔ ምንድነው የምለው መጀመሪያ ግንኙነቶቻችንን መፈተሽ አለብን መቼም ይሉንታ የሚመጣው ከሰዎች ጋር ባለን ግንኙነት ነው አይደለ ስለዚህ ይሉንታ ወደኛ የሚመጣበትን መንገድ ለማጣራትና ለመመከት ግንኙነቶቻችን ከነማን ጋር ነው ቅድም አንተ ያልከው ነው የሚመጣው ትላንትና ምን አይነት ግንኙነት አለን ዛሬ ምን አይነት ነው ግንኙነታችን ነገስ ምን አይነት ሊሆን ይችላል እኔ ላስቀመጥኩት የህይወት ስርዓት ፕሪንሲፕል እየተጓዝኩ ነው እኔ እቅድ አለኝ እየተጓዝኩ ነው ዝም ብዬ ዝርክርክ ብዬ አይደለም እየኖርኩ ያለሁት ህልምና ራዕይ ስላለኝ የአመቱን ወደ ወር የወሩን ወደ ቀን አምጥቼ አውርጄ ቀኔ ውስጥ ላደርጋቸው የሚገቡኝን ነገሮች አስቀምጫለሁ አሁን ቅድም አንተ ያልከው በጣም የወደድኩት ነገር
አንድ ሰው መጥቶ የሆነ ነገር ሲጠይቀኝ yes or no አልልም right away ያልከው በጣም ላስብበት ብለህ ካንተ ስኬጁል ጋር ካንተ እቅድና ሂደት ጋር ታየውና ከዛ ኖ ከሆነ በክብር ሄደ ይቅርታ ጠይቀ ኖ የሚለውን ታስረክበዋለህ የስም ከሆነ የስ ታስረክበዋለህ ይሄ አሁን ጥሩ ስርዓት ነው ያንተ ፕሪንሲፕል ነው እኔ ጋር ደግሞ ሲመጣ የኔ ፕሪንሲፕል አለ ማደርገውና ማላደርገውን ኦሬዲ አስቀምጫለሁ ሲጀመር በጣም እኔ ስጋ ሰዎች አይመጡም እንግዲህ ግንኙነት ራሱ እንደ ህይወቱ አይነት ይወሰናል አይደለ አንተ አሁን የመጣህበት ህይወት መንገድ ከበጣም ብዙ ሰዎች ጋር አገናኝቶካል በተለይ አሁን የምትሰራው ስራ ከሰዎች ጋር ያገናኛል ኮሚኒቲ ውስጥ ኢንቮልቭመንት ሊኖር ይችላል እኔ ከነዚህ ሁሉ በጣም ግሉል ነኝ ሰው በዙሪያ የለም ስለዚህ የኔ ፕሪንሲፕል ካንተ ትንሽ ለየት ሊል ይችላል ምክንያቱም እንደ የኑሮ አይነት ነው ስርዓታችንም የሚለያየው ማለት ነው በዛ ላይ አንተ ልጆች አለ ፋሚሊን ይዘህ ከፋሚሊዎች ጋር ኢንተራክሽን ይኖራል ኮሚኒቲ ውስጥ ኢንቮልቭመንት አለ በቃ እንደዚህ አይነት ቤተሰብም ሲኖርህ ልጆች መጫወታ ጋር ስትሄድ ልጆች ይዘው ከሚመጡ ወላጆች ጋር ትገናኛለህ ከዛ ከነሱ ጋር ደግሞ የሆነ ሪሌሽንሺፕ ቢውል ይደረጋል እኔ ጋር እንዲህ አይነት ነገሮች ስለሌሉ የኔ ቀጥ ያለ መንገድ የሆነ ሰው ሲመጣ ተጋጭቶ ነው የሚወጣው ከኔ መስመር ራሱ ይጋጫል ስለዚህ ምንድነው አንደኛው ዙሪያ ገባችንን መመልከት ግንኙነቶቻችንን መፈተሽ በተለይ ራዕይ ያለው ሰው ግብ ያለው ሰው ያንን ራዕዩን ወደ መሬት አውርዶ አጠገቡ ላይ ዛሬ ላይ አምጥቶ እየኖረ ሲያልፍ ጎሎች አሉት እቅዶች አሉት እሱን የማያዛባ ሰው መሆን አለበት በቃ መጀመሪያ ይሄን ማወቅ አለበት ሰው በይሉንታ ምክንያት የራሱን የሆነ ነገር ማዛባት ስለሌለበት ማለት ነው ሁለተኛ ሶሉሽን ያንተን ስጠኝና እመለሳለሁ ከልጆች አስተዳደግ ጋር ተያይዞ ከስር መሰረቱ ይሉንታ በማንነታቸው ውስጥ እንዳይኖር አድርጎ ልጆችን ማሳደግ ከወላጅ እንዴት እንደሚሰራ የተወሰነ ሐሳብ ሰጣለሁ አንተ እስቲ ጨምርበትና እመለሳለሁ ነኝ አንተ ያልከው ማለት ለኔ ከባድ ነገር ነው ማለት እኔ ሚኖረው ያለኝ ሪሌሽንሺፕ ከሰዎች ጋር ትንሽ ለየት ያለ ነው አንተ እንዳልከው ግን አንድ ኔዘርላንዳዊ የሳይኮሎጂ አስተማሪ ምን ሊልሰማሁ ማለት ነው ስለዚህ ብዙ ነገር አስባለሁ ምክንያቱም ብዙ ነገር ያጋጥመኛል እኔ ማለት ነው ብዙ ነገር እና ስለዚህ ብዙ ነገር ሰርች አደርጋለሁ እና የሱን ምንድነው የነበረው እኔ አለኝ ማንም ሰው ሲጠይቀኝ መጀመሪያው የሚለው ነው የሚለው ለሱ ነው ካልኩ ለራሴ yes ነው ያልኩት እንደዚህ ብለ ነው ማሰብ ያለበት ለሱ ለሌላ ሰው ነው ባልኩበት መሰረት ለራሴ yes ያልኩ ነው የሚያስፈልገኝ ደግሞ መጀመሪያ ራሴ ነው ምናልባት አለ ሰውየው ምናልባት የጠየቀን ሰው ለማገዝ ከፈለኩት በኋላ ተመልሼ አስበዋለሁ አየዋለሁ ስለዚህ ደውዬ ማለት ነው በቃ ይሄንን የጠየቀኝ ጥያቄ አግዝህ እችላለሁ ወይ ልረዳህ እችላለሁ ቢነግረው ነው የሚሻለው ለኔ የሚሻለኝ እንደዛ ነው አለ እና ትክክል ነው ያለው ምክንያቱም ካልከው የሱ ወደ ቅድሚት ካደረከው ላንተ ነው ስለዚህ ራሱን እየጎዳህ ነው ያለው ማለት ነው ድልን ታሰፈዋለህ ለማሰብ እድል አትሰጥም የስ ካልክ በቃ ያንተ እድል ይቆረጥ በቃ የስ ካልክ ማድረግ ነው ያለብን ነው ካልክ ግን ለማሰብ ጊዜ አለ ለሰውየው ልትረዳው ትችላለህ ስለዚህ half ነው ምርጫ ያለ ማለት ነው ግን ለሱ ግን እንደ ነው ካልኮ መጀመሪያ ግን ላንተ ጥያቄ የለም ጫናም የለም ማለት ነው ስለዚህ ኦፕን ነው ያለህና ኦፕን እድል ነው ያለ ለራስህና ለሰውየው
ካስፈለገ ልትረዳው ትችላለህ። ግን መጀመሪያ ግን በቃ ኖ ማድረግ ያለባችሁ ኖ ካላችሁ ለሌላ ሰው ለራሳችሁ የስ እንደምትሉ አስቡ። ምክንያቱም ምን ይሉኛል አለማለት ማለት ነው። ከሰዎች ጋር ምን ይሉኛል ከማለት በፊት አንተ ኖ ስትል ለሌላ ሰው ለራስህ የስ እንደምትላለ ማሰብ ያስፈልጋል። ስለዚህ በዛ አድርገህ ደግሞ ራስህን ልታጥናና ትችላለህ። ለምንድነው ኖ ያልኩ ምን ይለኛል ምናምን ከማለት በፊት እነሱ ኖ ያልኩት ለራሴ የስ ነው ያልኩት ብለህ ማሰብ ያስፈልጋል ምናምን ብሎ ሲያወራ ሰምቻለሁና ይሄን ነገር ሰዎች ሰምተው ቢጠቀሙበትም አሪፍ ነው ከቻሉ ማለት ነው። ሌላው በጣም የሚያሳዝነው በዚህ በሰው ምን ይለኛል ሂደት ውስጥ ወይም በይሉንታ ሂደት ውስጥ ሰዎች የሚሉትን አያጡም። በጣም የሚገርመው እንደዛ የሚለው ምሳሌ አለ በመሃል ልንገር በትግርኛ ልበለው እንታይ ይብሉኒ ዝብል ከይተባለ አይነብርኒ ማለት ነው። ምን ይሉኛል የሚል ሰው ካልተባለ አይኖርም። በቃ ምን ይሉኛል ቃል የምትባለው ነገር አያጣም። ኤግዛክትሊ የሚገርም ነው። 90% ለሰውየው ከረዳኸው ማለት ነው 1% አይመቸኝም ካልከው 99% በዜሮ ያባዛል። የሰው ልጅ እኮ አስቸጋሪ ነው። እንደውም አንድ አለ አይደለም እንትን ሰው ልጅ የሚለውን አያጣም። አሁን ካልከውም ከዚህ ከተረቱ ጋር ጥሩ የሆነ አንድ ሁሌ የሚባል አባባል አለ። እንደው ለኛ ላበሻ ለኛ ኮሚኒቲ ጥሩ የሆነች እንትናት ልጅ አባትና እናት አህያ ለሶስት አህያ ይዘው ይሄዳሉ። አህያውን እየጎተቱ ሲሄዱ ሰዎች የሚያዩት ሰዎች እንዴ እረ ጉድ ነው፣ ምን አይነት ሰዎች ናቸው፣ አንዱ ልጃቸውን እንኳን አያስቀምጡ ብለው ሲያወሩ አባት ሰማና እንዴ እውነታቸውን እኮ ነው አለና አለፍ ብሎ ልጁን አህያው ላይ ያስቀመጠ። ከዛ አባት እየጎተተ እናት እየነዳች ልጁ አህያ ላይ ቁጭ ብሎ ሲሄዱ ትንሽ እንደሄዱ አሁን ደግሞ ሰዎች አቤት ስምንተኛው ሺ ወላጆቹን በእግር እያስኬደ እሱ በአህያ ላይ ቁጭ ብሎ ይሄዳል። ምን አይነት ጉድ ነው አሉ። ከዛ አባቱ ሰማና አይ ልጄን እንኳን እንደዚህ ከማስወቅስ አይ በቃ እኔ ልቀመጣልና ልጁን አስወርዶ እሱና ሚስቱ ቁጭ ብሎ ልጁ እየጎተተ ሲሄድ አሁን ደግሞ ከእንደገና አቤት ምን አይነት ክፉ ወላጆች ናቸው፣ ምን አይነት ልጁን እያስጎተቱ ራሳቸው ይሄዳሉ። ፈረስ ላይ ቁጭ ብለው አህያው ላይ ቁጭ ብለው ብሎ አወሩ። አሁን ምንም የሚሉት አያጡም። የሰው ልጅ ምንም ብታደርግለት፣ ጥሩም ብታደርግለት፣ በይሉንታ የፈለከውን ነገር ብታደርግ፣ 100 ነገር አድርገህለት አንድ ነገር ባታደርግ ዞሮ ላንተ ዋጋ የመስጠቱ እንትን ዝቅተኛ ነው። ግን ቅድም እንዳልኩ መቼና የት ለማን ነው የማደርገው፣ ለምንድን ነው የማደርገው፣ የኔን እቅድ ይነካብኛል አይነካብኝም እያለ ሰው እያሰበ ቅድም ደግሞ ጥሩ ምሳሌ አንተ የሰጠኸው የሰውየው ሲጠየቅ መጀመሪያ ኖ ይላል። ከዛ ዞር ብሎ ያስባል፣ ያስተላስል፣ የሰውየውን ችግር ጥልቀቱን፣ ስፋቱን፣ ሁኔታውን ያያል። ከዛ ሐሳቡን የሚያስቀይር ከሆነ ወደ በኋላ ላይ እሽታውን ይሰጠዋል። ይሄ ጥሩ ቴክኒክ ነው። ለምሳሌ ይሄንን ካለን በኋላ እኔ አንድ ሐሳብ እናነሳና የዛሬውን ፕሮግራም እንጠቀልላለን። ተመልካቾቻችን ከኛ ጋር ጥሩ ጊዜ እያሳለፋችሁ እንደሆነ እምነታችን ነው። ጥሩ አስተማሪ የሆነ ሐሳብ ስለሆነ እየተወያየን ያለ ነው። ምን እናድርግ መሰለ፣ አሁን በይሉንታ ማንነት ውስጥ ለሚኖር ሰው መፍትሄ እንፈልግለት። ኦሬዲ አሁን እኔ ቅድም የጀመርኩት አለ ዙሪያ ገቡን ማየት፣ ግንኙነቶችን መፈተሽ፣ ልናደርግ የሚገባንን ነገር
ለምን እንዴት በምን አይነት ሁኔታ ማድረግ እንዳለብን መፈተሽ እነዚህን አንስተናል። ግን እኔ ደግሞ አሁን ማንሳት የፈለኩት ወላጆች ለምሳሌ ይሄንን አሁን ያለውን ለራሳችሁ እየተጠቀማችሁ ልጆች ካላችሁ ግን ልጆቻችሁ ለወደፊት በይሉንታ ማንነት ውስጥ እንዳይኖሩ ከወዲሁ ልጆቻችሁ ትሬን ማድረግ ልጆቻችሁ የሚፈልጉትን የሚያስፈልጋቸውን ወይም ሊያደርጉ የሚገባቸውን ማድረግ ባለባቸው ሁኔታ ውስጥ ማድረግ እንዲችሉ አይ ወይም ኖ ማለት ላለባቸው ነገሮች ኖ ማለት እንዲችሉ ከጓደኞቻቸው ጋር በሚያድጉበት የአስተዳደግ ሁኔታ ውስጥ ይሄንን እንዲለማመዱ እንደ ወላጆች ከፍተኛ ስራ መስራት አለባቸው ብዬ አስባለሁ እኔ። ምክንያቱም ቅድም እንዳልነው ነው ዞሮ ማንነታችን የተገነባው በማህበረሰባችን ውስጥ በወላጆቻችን በትምህርት ቤት በዙሪያችን ካለው ባህል ስለሆነ ማለት ነው። ዋናው ጽንሱ ደግሞ ወላጆች ጋር ነው የሚጀምረው። ስለዚህ እስቲ እንደው እሱ ላይ ትንሽ ሐሳብም አንተ ጨምርበትና እንጠቀልለዋለን የዛሬውን ሐሳብ። በጣም ጥሩ መጨረሻ ላይ በጣም ጥሩ ሐሳብ ነው ያነሳው። ምን መሰለህ አሁን ልጆቻችን ከኛ ትንሽ የተለየ ህይወት ሊኖረው ነው። ራሱ እዚህ የምንኖረው ዓለም ሌላ ሲስተም ነው ያለውና ትክክል ነገር ካላወራ መልሶ አታገኘውም። ማለት እንደዚህ አስቦ ነው እንደዚህ ብሎ ነው ምናምን ብሎ መረዳ ነገር የለም። ዳይሬክት አንሰር ዳይሬክት ኩዌስችን ነው። ለምሳሌ እዚህ ሀገር ላይ እኔ ያለሁበት ሀገር ዳይሬክት አንሰር እና ኩዌስችን ነው። በቃ አንተ ለሱ ልትረዳው ብለህ ወይም ደግሞ እሺ ምናምን ካልከ ምን ይለኛል ምናምን ብለህ እሱ በቃ ተመችቶህ እንዳደረከው ነው የሚያስበው። ኤግዛክትሊ ምንም ነገር አስቦ የሚያስብልህ ነገር የለም በቃ። ስለዚህ አንተ እሺ ስላልከው በቃ እሱ ስለተመቸህ ጊዜ ስላገኘህ ነው ያገዝከውና ያረዳኸው እንደዛ ነው የሚለው ባስበው። ስለዚህ ይህንን ነገር አውቀን እኛ ራሳችን መስተካከል ነው ያለብን። ማለት ማለማመድ ያስፈልጋል። አእምሯችን ያደገው ከማህበረሰባችን ስለሆነ እዚህ ላይ አሁን ዳይሬክት ማድረግ አትችልም። እኔ ለምሳሌ ሁሉም ነገር ዳይሬክት ቼንጅ ልታመጣው አትችልም። ስለዚህ አእምሯችን ልምምድ ያስፈልገዋል። ለልምምዱ ደግሞ ፕሮግራም ያስፈልገዋል። ስለዚህ ፕሮግራም ማድረግ ይኖርብናል። አእምሯችን በፕሮግራም ነው የሚሰራው። በአንዴ ነው ላለው ምናምን ብለህ ነው ማለት አትችልም። ምክንያቱም አልለመድክም። አእምሮህን ትሬን ማድረግ ይፈልጋል። ትሬን ማድረግ ለትሬን ደግሞ ፕሮግራም ማውጣት ያስፈልጋል። ስለዚህ ፕሮግራም ማውጣት አለብን ማለት ነው። ለፕሮግራሙስ እንዴት ነው? በጽህፈት ለምሳሌ ሰውዬ ራሱ ፕሮግራም ሊያወጣ ይችላል። እኔ የሚጠቀምበት መጽሐፍ ነው። ሁሉም ነገር ጽፈዋለሁ። ከጻፍኩት ነው የሚገባኝ። አእምሮዬ እንደዛ ነው የሚሰራው። ለምሳሌ ልትለጥፈውም ትችላለህ። ጽፈህ ማለት ነው። ጽፈህ ሽንት ቤት ላይ ልትለጥፈው ትችላለህ። መኝታ ክፍል ላይ ልትለጥፈው ትችላለህ። ስክሪን ሞባይል መጽሐፍ ትችላለህ። ስክሪኑን ማድረግ ትችላለህ። ስለዚህ ስታየው ታስተዋውሰዋለህ፣ ስትወጣም ታስተዋውሰዋለህ። እና እንደዛ ነገር አድርገን አእምሯችን ማለማመድ ያስፈልጋል። ዋናና ወሳኙ ደግሞ ብዬ የሚያስበው ራስህን ማዳመጥ ነው። በቃ ሁሉም ነገር ሲጠቃለል ራስህን ማዳመጥ ነው። በቃ ረጋ ብለህ ራስህን ካዳመጥ መልሱ ታገኘዋለህ። ውስጥህ ነው የምታገኘው መልሱ፣ በውጭ አይደለም የሚመጣው መልሱ ከውስጥ ነው። ስለዚህ ከውስጥ ስለሆነ ስትጠየቅ መጀመሪያ ለራስህ መስጠት ያስፈልገዋል። ራስህ የሚሰጥህ መልስ እሱ ነው መስጠት ያለብህ። ሰው ምን ይለኛል ሳይሆን ለሰው ምን ላግዘው፣ ለሰው ባለፈ እንደዚህ ስላደረገልኝ አሁን እንደ ካሳ ምናምን ሊያግዘው ወይም ያን ነገር ለማድረግ ብለህ በዛ የተለያየ ነገር ተደፍተህ ለማድረግ ሳይሆን ውስጥህ የሚነግርህ ውስጣችን ትክክለኛ መልስ ነው የሚሰጥህ። ትክክለኛ መልስ ውስጣችን ነው ያለና አእምሯችን ካዳመጥን መልሱ እናገኘዋለን። በዛ ብንመራ አሪፍ ነው። ለዛ ለማድረግ ደግሞ አስቀድሜ እንዳደረኩት መላመድ ያስፈልጋል ብዬ የማስበው። በጣም ትክክል፣ በቃ ትክክለኛ። ምክንያቱም አእምሯችን በድግግሞሽ በሪፒቲሽን ነው አዲስ ነገርን መቀበል የሚችለው።
ሀቢትን ቢልድ ማድረግ በጣም ትክክለኛ ነገር ነው ያነሳው። አዲስ ሀቢት፣ አዲስ ባህሪ፣ አዲስ ልምምድ በማንነታችን ውስጥ እንዲሰርጽ መደጋገም እንዳልከው የተለያየ ቦታ ላይ ጽፎ በማስቀመጥ መደጋገም ትልቅ ነጥብ ነው። አሁን ይሄ ልናደርግ የሚገባንንና ልናደርግ የማይገቡንን ነገሮች ወይም ደግሞ በቀናችን ውስጥ እቅዶቻችንን ፍሬም መስጠት ይሄን ብለን ከዛ ከሰዎች ጋር ያለንን ግንኙነት ደግሞ ቅድም እንዳልኩት ካስተካከልናቸው ምንድነው የሚሆነው? ለሰዎችም በዙሪያ ላሉ ሰዎችም ታማኝ ትሆናለህ። ዛሬ ይሄ እቅድ አለኝ ማድረግ አልችልም፣ ኖ የሚለው ለምሳሌ ብዙ ጊዜ ኔጌቲቭ ይመስላል። ቅድም አንተ ሰውዬ ነገረ በጣም እኔ ራሴ ተምሬበታለሁ። በጣም በውስጥህ የሚሰጠው ምላሽ የስ ላንተ እቅድ ተገዝተሃል ጎበዝ የስ የሚል ነው። ፖዚቲቭ ምላሽ ነው ያለው። ለሰውየው ምናልባት ሊያዝን ይችላል። ኤክስፔክት ያደረገውን ኤክስፔክቴሽኑን አዛብተህበት ሊሆን ይችላል። ላንተ ግን ትክክለኛ ምላሽ እንደሰጠ ነው ውስጥ የሚያሳየው ምላሽ። በጣም የሚገርም ጥሩ ሐሳቦችን አንስተናል። እንደው ከልጆች አስተዳደግ ጋር ልጆችን በዚህ ነገር እያነጽን እኔ መጨረሻ ላይ ማሳሰብ የምፈልገው ወላጆች ዛሬ በማንነታችን ውስጥ እኛ የሚያስቸግሩን ወይም የተቸገርንባቸው ነገሮች ከልጅነታችን ጀምሮ በማንነታችን ውስጥ በውስጣችን ውስጥ አድገው የመጡ ነገሮች እንደሆኑ አረጋግጠናል። ጥናቱም ያንን ነው የሚያመለክተው። ስለዚህ ልጆች የምናሳድግ ሰዎች ደግሞ የነገ ማንነታቸው ውስጥ ልጆች ሊያስቸግሯቸው ዛሬኛ የተቸገርንበት ነገ በእነሱ ላይ እንዳይደገም በእኔ ይብቃ ትውልድ ይዳን ማለት አለበት ወላጅ። በእኔ ይብቃ ብሎ ምን ማድረግ አለብን ማለት ነው? እንደ ወላጅ እኛ ያስቸገሩን ነገሮች ልጆቻችን እንዳይቸገሩባቸው ዛሬ ልንሰራ የሚገባንን ነገር በልጆቻችን ማንነት ውስጥ መስራት አለብን። ያንን ለማድረግ ደግሞ ማወቅ የሚባል ነገር አለ። የማናቀውን ነገር ለልጆቻችን ልንሰጥ እኛ ጋር የሌለውን ነገር መስጠት አንችልም። ያለውን ነው የምንሰጠው። ስለዚህ ለማወቅ ግን የተጻፉ ጥናቶችን ማንበብ፣ በየትኛው የልጅ አእምሮ ላይ ምን አይነት ባህሪ ማለማመድ ይቻላል፣ 3 ዓመት ላይ ምን አይነት ባህሪ ለልጅ ማለማመድ ይቻላል፣ 5 ዓመት ላይ ምን አይነት ባህሪ ማለማመድ ይቻላል፣ ምን አይነት እስከ 12 ያለውን የልጅነት እድገታቸውን ብሬን ዴቨሎፕመንት ላይ መሰረት ያደረገ ብዙ የተጻፉ መጽሐፎች አሉ። ወላጆች ይሄንን እያነበባችሁ የልጆቻችሁን ስሜት እየተከተላችሁ ትክክለኛ ማንነት እንዲኖራቸው ለራሳቸው መቆም እንዲችሉ የሚፈልጉትን ህይወት መኖር እንዲችሉ የሚያስፈልጋቸውንና የማያስፈልጋቸውን መለየት እንዲችሉ ስሜቶቻቸውን እየተረዱ ስሜቶቻቸውን መቆጣጠር እንዲችሉ በጣም ብዙ የተጻፉ መጽሐፎች አሉ። ለምሳሌ እኔ አንድ እዚህ አጠገብ ያለውን መጽሐፍ ላሳያችሁ ይችላል። ርዕሱ ምን ይላል? The book you wish your parents had read ይላል። ወላጆቻችሁ ቢያነቡት የምትመኙት መጽሐፍ ይላል። ከዛ ከስሩ ምን ይላል? እናንተ ብታነቡ ደግሞ ልጆቻችሁ በእናንተ ይኮራሉ ይላል። ይሄንን መጽሐፍ ብታነቡ ይሄንን መጽሐፍ ውስጡ እንዴት ልጆችን በየእድሜው የአእምሯቸው እድገትን ተከትሎ ምን መደረግ እንዳለበት በተለይ ከይሉንታ ጋር ተያይዞ በራሳቸው መቆም እንዲችሉ ኢንዲፔንደንት እንዲሆኑ በራሳቸው መቆም ሰዎች ላይ ጥገኛ እንዳይሆኑ የሰዎች ማንነት እነሱ እንዳይጠቁ በይሉንታ እንዳይጠመዱ በተለይ ቅድም ይሱ ብለሃል። እዚህ ምድር እዚህ የምንኖርበት የውጩ ዓለም እንትን ነው የስ ኦር ኖ ነው። እንት መሀል ላይ የለው
ይሄ የሚደባበስ ነገር የለውም። እንደኛ ባህል አይደለምና ደግሞም ጥሩ ጎን አለው። አሁን ጎጂ ባህልና ጥሩ ባህል እያልን አይደለ ነገሮችን ማየት ያለብን። ጥሩን እንወስዳለን፣ ጎጂ የሆነውን አንወስድም። ስለዚህ ወላጆች ለልጆቻቸው የሚሰጡትን መዘጋጀት አለባቸው፣ ማወቅ አለባቸው። ያ ሲሆን ልጆቻቸውን ከእንደዚህ ከይሉንታ ችግር እኛ ዛሬ ወደኋላ ተመልሰን ራሳችንን እያስጨነቅን የምንሰራውን ማንነት እንዳይኖራቸው ሴቭ እናደርጋቸዋለን ልጆችን። በጣም ጥሩ። እንደው ይሱዬ መጨመር ከፈለክ እድል እስቲ ወደ መጨረሻ፣ ከሌለ ግን በጣም ጥሩ ሐሳብ ላይ ነው ስንወያይ የቆየ ነው። ተመልካቾቻችን ጥሩ ነገር አግኝታችኋል ብለን እናስባለን። ምናልባት የጎደለ እኛ ይዘን ከመጣ ነው መጨመር አለበት የምትሉትን እናንተ ጋር ያለውን ጨምሯችሁበት ከዛ ሞልታችሁ ሙሉ የሆነ ነገር ወደ ህይወታችሁ ይገባል ማለት ነው። ስለነበረን ቆይታ እናመሰግናለን። በእያላችሁበት ሰላም፣ ደስታ፣ ፍቅር በምትፈልጉት መጠን ልክ ይትረፍረፍላችሁ። በሚቀጥለው እስክንገናኝ መልካም ሳምንት። Thank you.